ዌል የቡና ቅምሻ ስልጠና በጣም አሪፍ ስልጠና ነው። ባይዜ በጣም አሪፍ ስልጠና ነው። ስልጠናው 3 ወር ወይ 4 ወር ነው የሚፈጀው። ግን ስልጠናው በጣም አሪፍና ወሳኝ በጣም አስፈላጊ ምርጥ ስልጠና ነው። እና አንደኛ ለምሳሌ አንድ ሰው የቡና ቅምሻ ስልጠና ከሰለጠነ 3 ወር ማክሲመም ወይ 2 ወይ 3 ወር ነው የሚሆነው ስልጠናው። ስልጠናውን ከወሰደ ማክሲመም ወይ 2 ወር ወይ 3 ወር ነው ስልጠናው። ስልጠናውን ከወሰደ በኋላ አንደኛ የኤክስፖርት ካምፓኒ ድርጅት ውስጥ የመቀጠር እድል አለው። ሁለተኛ ደግሞ ቡና ነጋዴ ከሆነ ለምሳሌ ቡና ንግድ ላይ የተሰማራ ሰው ከሆነ ድርጅቱን ለማስፋት እውቀቱን ለማግኘት በጣም ይጠቅመዋል። አንደኛ ግንኙነት ያደርጋል ከሰዎች ጋር፣ ኤክስፖዠሩን ያገኛል፣ ከሰዎች ጋር ይገናኛል እና እነዚህ ነገሮች በጣም ይጠቅማሉ፣ አስተዋጽኦ ያደርጋሉ። እና ስልጠናው ደግሞ አሪፍ ነገር ነው። በቃ በጣም ብዙ ነገር የሚገኝበት ነው። ቡናና ሻይ እና ኢሴክስ ነው ስልጠናው የሚሰጠው። ስልጠናውን መውሰድ በጣም አሪፍ ነው። አንድ ሰው ስልጠናውን ከወሰደ በቃ ልክ እንደ አንድ ዲግሪ ነው። 3 ወር ስልጠናውን ከወሰደ ትንሽ ኤክስፒሪየንስ የስራ ልምድ ካገኘ አንድ ኤክስፖርት ካምፓኒ ውስጥ ይቀጠራል። ኤክስፖርት ማናጀር ይሆናል ማለት ነው። ለዛ ደግሞ ዋናው ስልጠናው መውሰዱ ነው። እና በስልጠናው በዛ ሂደት ውስጥ አንደኛ ከኤክስፖርተሮች ጋር የመገናኘት ቡና ንግዱ ላይ ያሉ ሰዎችን የማግኘት እድል ያገኛል። እንደገና ደግሞ ኤክስፖዎች ላይ ሲሳተፍ እንደገና ከነጮች ጋር ኢንተራክሽን ከፈረንጆች ጋር ኢንተራክሽን ያደርጋል ማለት ነው። እና አይምሮንም ያሰፋል። እውነት ለመናገር እኔ ቡና ንግድ ላይ የተሰማሩ ሰዎች ለምን ይሄን ነገር ወስደው ሰልጥነው እንትናቸውን ምንድነው ንግዳቸውን ለምን እንደማያሳድጉ አይገባኝም። ረጅም ዓመት 20 ዓመት 30 ዓመት እስከ 40 50 ዓመት ላይ ዓመት ሙሉ የነገዱ ሰዎች አንድ ኮንቴነር ቡና እንኳን ለመላክ እንዴት እንደሚሉ ይገርመኛል። እና ለምን ያንን ያስተሳሰብ ሊሚት ለምን አልፈውት እንደማይሄዱ ነው ግራ የሚገባኝ። እና ስልጠናውን የቡናና ሻይና ኢሴክስ ነው ስልጠናው የሚሰጠው። 3 ወር ማክሲመም ከ2 ወር እስከ 3 ወር ነው። እሱ ስልጠና ወስደው ወደ እንትኑ ለመሰማራት ለሚፈልግም ሰው መሰማራት ይችላል። እንደገና ደግሞ ተቀጥሬም ሰራለሁ ኤክስፖርት ካምፓኒ ውስጥ ድርጅት ውስጥም ሰራለሁ፣ እንደገና ደግሞ እንደ ብሮከርም ሆኜ ሰራለሁ ለማለት የፈለገ ሰው ይሄንን ስልጠና ቢወስድ በጣም አይኑን ይከፍትለታል። እንደገና ደግሞ በተጨማሪም ደግሞ እንደ ሳይድ ኢንካም ይሆንለታል። ቀስ በኋላ ላይ ሙሉ ለሙሉ መግባት ይችላል። እና ሌላው በተጨማሪ ኮፊ ሮስት ለማድረግ ለምሳሌ ኮፊ ቆልቶ ሎካሊ ለመሸጥ እንደገና ደግሞ ለውጭ ገበያም ለማቅረብ የግድ ይሄን ስልጠና መውሰድ ጠቃሚ ነው። የግድ ባይሆንም ግን በጣም የሚጨምራቸው ነገሮች የሚያደርጋቸው ቫልዩዎች አሉት። ከዛ በተጨማሪ የኮፊ ካፌ የቡና ካፌ ለመክፈት ይረዳል። እና ይሄን ስልጠና መውሰድ ለምሳሌ ምን አይነት የኮፊ ታይፖች ስላሉ ምን አይነት ኮፊ ላቅርብላቸው ለከስተመሮቼ፣ ምናልባት ፕሪሚየም ከስተመር ያለበት አካባቢ ከሆነ እነዚህን ቡናዎች ቡናዎች እነዚህ ፕሪሚየም የሆኑ ቡናዎችን ካፒንግ ከተማረ በኋላ ካፕ እያደረገ ከስተመሮች ምን አይነት ታይፕ ይመርጣሉ የሚለውን እንትን እያለ ያቀርብላቸዋል ማለት ነው። እና አንደኛ ድርጅቱን ለማሳደግ ኤክስፖርት ለማድረግ የፈለገ ሰው፣ ሁለተኛ ደግሞ ኤክስፖርት ካምፓኒ ውስጥ ተቀጥሬ እሰራለሁ፣ ስራዬን ተቀጥሬ እንደ ሳይድ ኢንካምም እንደ ሙሉ ኢንካምም አድርጌ እሰራለሁ ለሚል ሰው፣ በተጨማሪ ደግሞ ኮፊ ሮስት ወይ ደግሞ ቆልቶ ለሀገር ውስጥም ሎካልም ለውጭ ገበያም ለማቅረብ የሚፈልግ ሰው፣ በተጨማሪም ደግሞ እነዚህ ኮፊ ሃውስ ለመክፈት ይረዳል ትምህርቱ። እና በዛ ውስጥ በመማር ውስጥ እንትኖች ይዘረጋሉ። በዛ ሂደት ውስጥ ከሰዎች ጋር የመተዋወቅ እድል እንደገና ደግሞ ስቴክ ሆልደሩ ላይ ካሉ ሰዎች ጋር የመገናኘት እድል ስለሚፈጠር ኢንተራክሽን የመፍጠር እድል ስላለው ካፒንግ ሰርቲፊኬት ብትማሩ አሪፍ ነው። በጣም ምርጥ ነው፣ ጠቃሚ ነው ብዬ ነው የማስበው። ካፒንግ ሰርቲፊኬት በጣም አስፈላጊ
ያው በቃ በአጭር ጊዜ ተምረን ውጤታማ የሚያደርገን ህይወታችን የምንመራበት ነው። ዛሬ ጊዜ ያው እንደዚህ አይነት ስኪሎች በጣም አስፈላጊ ናቸው። ስኪሎችን እንደዚህ አይነት ስኪል በመያዛችን ብቻ ህይወታችን የተቃና ይሆናል እና ሁሉም ሰው በተለይ ደግሞ ቡና ላይ መሰማራት የፈለገ ሰው እና የቡና ስራውን አድቫንስ ማድረግ የፈለገ ሰው ይሄ ቡናና ሻይ እና ኢሲኤክስ የሚሰጡትን የካፒንግ ሰርቲፊኬት ወይ ደግሞ የቡና ቅምሻ ስልጠና ቢወስድ የተሻለ ነው ብዬ አስባለሁ። እንደዛ ጥሩ ነው ብዬ አስባለሁ።